ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንግዲህ ዛሬም በድጋሚ መጥቻለሁ። ያው እንግዲህ ባለፈው ከቢኒ ጋር የነበረኝን ቆይታ አይታችኋል። ትንሽ አስደብሬዋለሁ። በድጋሚ ደግሞ ተኮራርፈን የተለያየ ነው። በእርግጥ እሱ ልክ ነው። ቶሎ ብሎ መርሳት እንግዲህ በጣም የሚከብድ ነገር ይመስለኛል። ደሞም ነው በጣም የሚከብድ ነገር ነው። እኔ ደግሞ ቶሎ እርሳው ብዬ ምናምን ነገር ነው በቃ ግግም ያልኩት እና ልክ ያደረኩ አይመስለኝም። ልክም አይደለም እና የወሰድኩትን ስጦታ ያመጣሁትን ስጦታ ደግሞ ይዤ ነው የሄድኩት። አይታችኋል። ያው ትንሽ ስላልተስማማን በዛ ሁኔታ እንዴት ብዬ ልስጠው ማለት እሱም ትንሽ ተናዷል። እኔም በቃ ትንሽ ደበረኝ። እኔ ማለት እንደዛ የሚያስደብረው አልመሰለኝም። በእርግጥ ለምን ጠፋ ብዬ ነው እኔ የጠየቅኩት። ግን እሱ ያው ትንሽ እንዴት በቃ ብቻ ስሜታዊ ነው የሆነው ቶሎ ብሎ ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬ እንግዲህ በድጋሚ ይዤ መጥቻለሁ ስጦታው እና ዛሬም ተለማምጬው በስቃይ እሺ እንዲለኝ አድርጌው ጠርቼዋለሁ። የባለፈው ቦታ ነው ይሄ እና ዛሬ ይመጣል። ከመጣ በኋላ ደግሞ ስጦታውን እሰጣዋለሁ። በቃ ግን በአሁኑ እሺ የሚለኝ ይመስለኛል። ማለት በስልክ ደውዬም ደግሞ ይቅርታ ጠይቄዋለሁ። ካስደበርኩ በጣም ይቅርታ ምናምን ነገር ብዬዋለሁ። እሱም ደግሞ እሺ ምናምን ነገር ነው ያለው። ብቻ አጣጣለኝ ትንሽ ግን ብቻ ይሁን። ያኔም ቶሎ ብለ እርሳልለው በቃ የሚፈጅብኝ ቀን ብቻ ይፍጅና የሱን ይቅርታ ነው የምፈልገው ሙሉ በሙሉ ማለት ነው። ሙሉ በሙሉ ይቅርታ እንዲያደርግልኝ ነው የምፈልገው። በቃ እንደ ድሮአችን እንድንሆን በቃ አብረን የምናደርገው ነገር በሙሉ በጣም ነው ናፈቀኝ። ጌታ ነው የምላችሁ አለም ድዋሽ እና በጣም ናፍቆኛል። አብረን ስንዞር ስንበላ ስንጠጣ ኳስ ስናይ ምን ስንል አረ በስመ አብ ስንቱን ልንገራችሁ ማርያምን። እና ያ ሁሉ ነገር እኔ አሁን በጣም ነው ናፈቀኝ በጣም ማለት ነው። እና እንዴት አድርጌ ነው ሻውን የሱን ሙሉ በሙሉ ይቅርታውን ማግኘት የምችለው? እስቲ እንዴት ማለት አለ አይደለ? በቃ እኔ ልክ አልሰራውም እኮ አውቃለሁ እኮ ግን በቃ እኔ እንጃ እኔ ምን እንደምላችሁ አላውቅም። ጌታን ለጥፋቴ ለስራዬ ምንም ቃል የለኝም። እኔ በእርግጥ ምንም ቃል የለኝም። እሱ ደግሞ ቢኒ እንደሌላቹ ሰዎች ቢሆን ኖሮ እኔ ባደረኩት አንፃር በፍጹም ይቅር አይሉኝም። የምር ማንም ሰው ይቅርታ ያደርግልኝ። የሰራውት ስራ ይቅር የሚባል ስራ አይደለም አውቃለሁኝ። እኔም ግን በቃ እኔም አሁን እሱን በማጣት ደግሞ በጣም ተቀጥቻለሁ። ከሚበቃኝ በላይ ነው የተቀጣሁት እና አላቅም። ዛሬም እስቲ ጠርቻለሁ ግን በቃ እንደባለፈው እንድንጣላ አልፈልግም። በጸባይ አወራዋለሁ። ለምን ጠፋህም አልለውም። ከዚህ በኋላ የፈለገውን ይሁን ያድርግ ግን አይራቀኝ። እኔ ፊት እንዲነሳኝ ምናምን ነገር አልፈልግም። እንዲርቀኝም አልፈልግም በእርግጥ ማለት ነው። እና በቃ ይቅርታ ልጠይቀው ፈልጋለሁ ዛሬ በድጋሚ ማለት ነው። የሚሆን ከሆነ ይሆናል፣ የማይሆንም ከሆነ እንደዛው ይቅርታ እስኪያደርግልኝ ድረስ ግን እኔ ደግሞ አልተውም፣ በጭራሽ አልተውም። እናንተም ደግሞ እኔና እሱ እንድንታረቅ ማለት በቃ እንደ ድሮአችን እንድንሆን የምትፈልጉ ካላችሁ ጸልዩልን። ካላችሁበት ሆናችሁ በእግዚአብሔር በእናታችሁ ጸልዩልኝ። የቢኒን ልብ በቃ ምን ልበላችሁ ጌታ እንደ ድሮ እንዲያስብ ማለት ነው። ፍቅራችንን እንደ ድሮ እንድንቀጥል ጸልዩልን። የምትፈልጉ ካላችሁ የማትፈልጉም እንደዛው ብቻ ግን በያላችሁበት በየሃይማኖታችሁ ጸልዩልን እና ለእርዳታችሁም ለድጋፍ ለአስተያየታችሁ ለሁሉም ነገር በጣም ነው የምናመሰግናችሁ። እና እንጠርቻለሁኝ ስራ አለብኝ ምናምን እያለ ነበረ። አሁንም መጥቶ ግን አይቆይም። በርግጥ ግን ተለማምጫለሁ በጣም እና ይመጣል። ከመጣው በኋላ ያለውን ነገር እንግዲህ እናያለን። ብቻ ግን እንደባለፈው ረቅጦኝ እንዳይሄድ ፈጣሪው ፈርቻለሁ። ጌታ ካሁኑ ጸሎት ላድርግ መሰለኝ እና እንላችሁ ፈልጌ በቃ ይቅርታ እንዲያደርግልኝ አሁን በደረቁ ጠይቀዋለሁ። ለስለስ ባለ መልኩ ማለት ነው። ለስለስ ባለ መልኩ ይቅርታ ጠይቀዋለሁ። እና ያው አሁን ደግሞ ከሩቁ እየታየኝ ነው፣ እየመጣ ነው። ሳያቸው ትንሽ አኩርፏል። እንግዲህ እስቲ እኔም ተረጋግቼ ላውራው ሞክራለሁ። ቢናይ ደህና ነህ? ሄሎ አባ ሰላም ነው? አለ እንዴት ነህ? እግዚአብሔር ይመስገን ሁሉ አማን አለ። ሰላም በላችሁ ፋሚሊ፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ቆያችሁ? አለው እኔ ደህና ነኝ። እኛ አለን ደህና ነን ይመስገን። ኩርፊያው ለቀቀ? አዎ ያው ትንሽ ደብሮኛል። ወሚና ይቅርታ በቃ ስላስደበርኩ ደግሞ ይቅርታ ብዬ ነበር።
በድጋሚ ይቅርታ የለውም። ያው ልክ አይደለም ተደረሽ ከአንድ እንድረሳ ፈልገሽ ነው። ግን እኔ አላ የሆነ አይረሳም። ከአንድ የሆነ የሚረሳ ነገር አይደለም። ታውቂያለሽ ሆነ ትንሽ ጊዜ ያስፈልገኛል አላ ጊዜ ወስጄ ምናምን ነገር ቀስ በቀስ ነው እኮ የሚረሳው ዶሚናት ነው። እኔም እንግዲህ ያው ትንሽ ተጭኛለሁ ቢሆንም በቃ አለ አይደል እኔ እንደ ድሯችን እንድንሆን ከመፈለግ የተነሳ ነው። በቃ እኛ የድሮ ነገራችን ስለናፈቀ ማይመለስ ነገር የለም። ግን በቃ እዚች ጋር የሆነ በእንትን ነው እሺ ፍትትና ነው ቀስ በቀስ ምናምን ነገር ነው። እኔም እኮ ድሮ አይደለሁም አይደለ ድሮ አንቺ መንገድ ላይ ሳገኝሽ እንዴ ነው ሆኖ ድሮ አንቺ መንገድ ላይ ሳገኝሽ እኮ የሆነ አመናጭቄ ምናምን ነው አልፏ ሰርሼ ምናምን። ግን አሁን ላይ ስንገናኝም ሰላም ያልኩሽ ነው አልፎ ደግሞ አሁንም ደስ አለ እንደዚህ በቃ ደስ በሚል እንትን ያወራን ያለ ነው። ከድሮ አሁን ትንሽ አላልኩ ኧረ ብለሃል በጣም ብለሃል። ስለዚህ በቃ እንደዚህ ነው። ከአንድ የሚሆን ነገር የለም ሎሚና። እሺ እና አሁን ይቅርታ አድርገልኛል። የባለፈውንም ረስተሃል? የባለፈውን ረስቻለሁ። ያው እሱንም ያው አንተ ነህ እንጂ ቶሎ ብለህ እንትን ያልከው እኔ ሐሳቤ እሱ አልነበረም። ልክ ነሽ። እና ሁሉ ሰላም አለን። ሳምንቱ እንዴት ሄደ ነው በእናትሽ? ሚጋር ምን ባለፈው ደግሞ ምንድነው አንቺ ማሚ ታማ ነበር ስትይኝ እኮ እየሰማሁሽ ነበረ። ግን አላ በቃ የሆነ ተናድጄ ስለነበረ ስሜታዊ ሆኛለሁ። እሷ በጣም ተቀይማለች፣ የምር አኩርፋለች። ማሚ አስደበርኳት አይደል? ደግሞ እንዴት እንደምትወድ ታውቃለህ። አይ ነው አውቃለሁ። እኔም ብለህ እሷን አላውቅም። ብቻ ግን አሁን ስለሷ ላወራ ሳይሆን በእናትሽ ይቅርታ ጠይቂልኝ። እኔ ራሴ ይቅርታ ጠይቃት። እኔ ምን አገባኝ? ምን ቤት ነኝ? ኧረ አይደለም። እኔ እኮ መሰለሽ ሎሚ መሄድ እኮ ፈልጋለሁ። ግን አላ ትንሽ ሆነ አላ ስላስጠላኝ ስለደበረኝ ምናምን ነገር አላ በቃ በዛ ኬዝ ነው የሆነ ብቻ እኔ ምንም ብሆን እንደዛ ማድረግ አልነበረብኝ። እናቴ ነች። ግን በቃ አላ የሆነ ብዙ እሱን አሁን ሄደህ ለሷ ነው የምትነግራት የምትለውን ነገር እዛ ቤት ሄደህ ተለማመድ እና አሁን አላቆየም ስራ አለኝ ብለሃል። አው ስራ እኮ ባይዞ እየሰራሁት መጥቼ ነው ስደውይልኝ የሆነ ሰው አስቀምጬ ቶሎ የፈጠነ መጣው። እሺ እኔ አሁን ማለት ነው ያው ሰሞኑን እንግዲህ ያስቀየምኩ ነው ማለት አስቀይሜም ይቅር ተባብለናል። ግን እኔ ደግሞ በቃ እንደ አዲስ ጓደኝነታችንን እንደ አዲስ እንጀምረው ብዬ አስቤ የሆነች ነገር ላረግ ማለት አረኩኝ ላረግ አሰብኩኝ ማለት ላደርግ ነው አደረኩ። በቃ ሆኗል አደረኩ። ምንድነው አወዛገብሽኝ? አደረኩ ሆነ ተፈት ምናምን አይ ብቻ ያው ዛሬም የሆነ ልንጣላ አይነት ነገር መስሎኝ ነበር። በጣም ፈርቼ ነበር። ግን እንዳሰብኩት አልሆነም ይመስገን። እና የሆነች ነገር አምጥቼልሃል። ስጦታ ነው ግን እዚህ ውስጥ ነው አሁን ስጦታ የሆነ የፍቅር ነገር ምናምን ይመስላል። አረላሽ እኮ የምሰጠውን ነገር ማለት ስንት ጊዜ በኋላ ነው ሮማንቲክ የሆነ እንትን ታረጋለህ። ለዚህም በቃና ኧረ ተይ ሎሚ አይነፋም ትያለሽ። ወደዚህ ዙርና ይሄን ጫፍ እንደዚህ ዞሬ ወደዛ ጋር ወደ ቤተሰቦች ያው ካየውም እንዳትነግሯት ሰርቄ ያለው ጨፍናው ትግደልና ጨፍን። ምንድነው ያርሽኛለሁ? እቺ ስንት ናት? ሁለት ውሸት ሁለት አንድ ያየ ነው አንድ ነው። እሺ ጨፍን እንዴ እኮ አንቺ እኮ ነሽ። እኔ መቼ አወኩኝ አንድ እንደሆነ። ተንኮል ግን እንዳሰሪ ሆነ ተንኮል እንዳሰሪ ነገርኩ። ግን ቢና እንዳታየም ይቅርታ አላደርግልሽም። ተንኮል ምሰሪ ከሆነ ካሁን በኋላ እኔ ከዚህ በኋላ ያመኛል ያንተ ላይ አሯሩጬ እዚህ ነው በኋላ የሚኮረኩምሽ። ችግር የለውም። እርግጠኛ ነሽ? እንግዲህ ባለፈው እንዳታይ ግን አራ ላይ ባለፈው አንጥቼ ትንሽ ያው ስላልተስማማን ነው መልሼ ይዤ ሄድኩት። በዛ ሁኔታ እንዴት አድርጌ ላድርግ ነው ማሲ ባለፈው ያኔ ሳስፔንስ ያደረግሽኝ ነው ባይዚ ትንሽ እንድትጓጓ ፈልጌ ነው። ዋጋ እስቲ ግን ምን ይመስልሃል? የማወጣው ነገር ምን ይመስላል? ይሁን ልገምት። በጣም የምትወደው ነገር ነው። በቃ እንደውም አትገምት። የምትወደው ነገር ካልኩ ምግብ ነው። ምግብ በርገር ነው። ምግብ እንደ ስጦታ ይሰጣል ፋሚሊ። ኧረ ተው። አንዳንዴ ለሚወዱ ሰው የሚወዱትን ነገር እኮ እኔ የምትወደው ነገር ደግሞ ስለማቅ ከምግብ ውጭ ማለት ከምግብ ውጭ ይሄው እኔ ይቅርታ አላደርግልሽም። የደበደብሽኝ ነው። እሺ ያሰፋሽ ልደበድብኝ ነው እንዴ? ሲገር ሞኔ ሲጀምር በምን አውቅ? ያየህ ነው እንዴ? እኮ ሳይድ ድምጽሽ እኮ ከዚህ ጋር የመጣ እኮ ነው። አይሻ
እኔ አላይም በእውነት እኔ እንዳንቺ እኔ እሺ ሆ አጭበርባሪ አይደለሁም። ደደን ፋሚሊ ሳስፔንስ ያረ እኔ ላይ ነው በእውነት እኔ ላይ ነው ሳስፔንስ ያረጋችኝ ነው እንዴ ስሜታዊ አጥቶት ያው ትልቅም ነገር ባይሆን ያው ቀስ እያለ ይመጣል ትልቁ ነገር ብዬ ሎሚናት እኔ ላይ ነው። እሺ ሆ 1 2 3 እንዴ ምንድነው? ምን ይመስልሃል? ምን ይመስልሃል? እስቲ ያዥ ሊሆን ምን ነገር ነው? ድምጽ አለው ደግሞ ፋሚሊ ይታይ ከፈት ደምቼ ላሳያችሁ እናንተ ነው ይከፈት ቤተሰብ አንተ እኔ ራሱ እንትን እኔ ነኝ የሰጠው ለማየት ጓጓው ሳስፔንስ ያረኳችሁ ነው እናንተንም ማለት አዎ ምን ለምን ምንድነው? ቆይ ማለት ለምን ጡታ ማለት ያው ዝም ብሎ ነገር አለ አይደል? ከአዲስ እንጀምሮ በሚለው ማለት ምንም አልገባኝም። ለምን እንደሰጠሽኝ ምንድነው? ቆይ ጡታ ሲጀመር እኔ ማየት ፈልጋለሁ። ፋሚሊ ፎቶ ነው ብለክ ፈታ ፋሚሊ ማየት ፈልጋለሁ። ሽቶ ነው እግዚአብሔር ስም ፋሚሊ ሽቶ ነው እንዴ ሞዶ ሽቶ ቤተሰብ ሞዶ ሽቶ ነው እግዚአብሔር ይው ናው ሽቶ ነው በጣም ሞዶ ሽቶ እግዚአብሔር አመሰግናለሁ። እሺ ሸባት ያምሻል እንዴ ግን አንቺ ለምንድን ነው ይሄ ብዙ ብር እኮ ነው ላንተማ ልገዛው ብዬ ማለት ነው በጣም ብዙ ብር ሆነብኝ ታውቂያለሽ። ከዛም በቃ ተውኩኝ ይሆናል በጣም ብዙ ብር እኮ ውድ እኮ ነው እግዚአብሔር ነው። አንቺ አመሰግናለሁ ጓደኛዬ። ምኔ አይደለም ታንክ ዩ እሺ ብቻ ግን አይደለም እኔ ምን ይሄ ምንድነው? ለምን ምንም በተመለከተ እኔ እኮ አልገባኝም። ምንም በተመለከተ ነው። እኔ ደስ ብሎኛል። እኔ ፋሚሊ ደስ ብሎኛል። እኔ ደስ ስላለ በጣም ደስ ብሎኛል። ደስ ስላለ እኔም ደስ ብሎኛል። እሺ ምን እሺ ነው? እኔ እኮ ስጦታው በጣም ደስ ብሎኛል። እውነት ምን ተሳትፎ አያውቅም ነው? ኧረ ለመጀመሪያ በህይወቴ ለመጀመሪያ ጊዜ ነው ፋሚሊ ግፍት ተወስዳላ። መጀመሪያ ሰው ደግሞ እኔም ሆኛለሁ። ፋሚሊ ያው ቀድማለች፣ ከእናንተም ቀድማለች። ለኔም ያው እንዲህ ያሰባችሁ ካላችሁ ተቀድማችኋል። ያው እሷ የመጀመሪያ ሆናለች። ያው ደግሞም ያው ደስ ብሎኛል ጓደኛዬም ስለሆነች በጣም ደስ ብሎኛል ከሷ በመምጣቱ ፋሚሊ በእውነት እግዚአብሔር ይመስገን። ያው ደስ ብሎኛል። እንኳንም ደስ አለ። ግን ያው ትልቅ ነገር አይደለም። ግን ምንም በተመለከተ ነው ይሄ በቃ ያው ሰሞኑን አስደብሬ የለ ያው መካሻ ነገር ነው። ሙስና ነው ሙስና ጉቦ ነው አፍ መያዣ ነው ትያለሽ አላልኩም። ግን በቃ ያው አላል የበፊቱን ነገር እንድንረሳውና ኧረ ደስ ብሎኛል እግዚአብሔር ደስ ብሎኛል በእውነት። ግን ሽቶ ለምን መረጥሽ አንቺ? ሽቶ ለምን መረጥሽ? ገማታ ምን ያልሽኝ ነው? አሁን እሺ ፋሚሊ እኔ ገማታም ነኝ በግድ እስቲ አሁን እሺ ነኝ አይደለም። ምንድነው ትሸታለህ ያልሽኝ ነው? አይደለም ትሸታለህ ምንድነው? እኔ እኮ ሽቶ ጥሩ ነው እኮ እወዳለሁ። ግን ይሄን ሽቶ እኮ ብዙ ጊዜ ታወራው ነበር። አው ነው አንቺ ግን አንዴ ሱቅ ሄደን የለም ለአንቺ የሆነ ሳለ እንትን ገዛ ሄደን የለም ሲጀመር ከዛ ውጪ ይዤው አየሁኝ ዋጋውን ጠይቄ ነበር። አንቺ ግን እሳት ነሽ። ገና ትዝ አለኝ በእውነት ገና ትዝ አለኝ። ያራዳ ልጅ ቀላል ሰው አድርገህ ስላየኸኝ ነው እንጂ እኔ በጣም ከባድ ሰው ነኝ። ስንት ኪሎ ነሽ? ከባድ ነሽ? ስንት ኪሎ ነሽ? አሁን ቀልድክ በቃ አንተ ፋሚሊ ከባድ ምናምን ትላለች እንዴ እዚህ ጋር መታ እና ፋሚሊ ተመስገን ነው እንዳሰብኩት። ያው ቅድም እንዳልኳችሁ አልሆነ ቤተሰቦቼ መጨረሻው ያማረ ነው። አይ ደስ ብሎኛል በእውነት ያው ፋሚሊ በጣም ደስ ብሎኛል በእውነት ያው ሰው ነው የሚያጠፋ የለም አጥፍቶ ደግሞ እንደገና እንትን ማይል ሰው የለም አይደል? የሆነ ከጥፋቱ ማይማር ሰው የለም፣ ማይታረም ሰው የለም። ሶ እዚህ ጋር ጓደኛዬ አስደብራኝ ደግሞ እንዳስደበረችኝ ገብቷት በደረቁ ይቅርታ ያለችኝ ያው እኔ ጀስ ፋሚሊ እዚህ ጋር አሁን ከልቤ ሶሪ ያልኳት የለም። ለዚህ ብዬ አይደለም በእውነት ይሄ ተራ ነገር ነው። ይሄ ዋናው ጤና ነው ሁሉ ነገር። እኔ አውቃለሁ የሆነ ነገር እስካደርግለት ነበር ስጠብቀኝ ነበር ማለት እያልኩ መቀለድ አልፈልግም፣ ግን እንደዛ ይሻልሻል ትመቻለሽ። እና ፋሚሊ ያው የምር እኔ ይቅርታዋን የተቀበልኩት የለም
ለዚህ ብዬ አይደለም ምንም አይደለም። በቃ እኔ ከልቧ አሁን ገባችዋ ከልቧ እዚህ ጋር ይቅርታ አደረገች። ደግሞ ባለፈው ጠቅልዬ እንዳስቀመጥኩት ነው የምር አምጥቼ ነበር እኮ ያኔም ልሰጣ አምጥቼ አንተ ግን ወዲያውኑ ባለፈው ትላንት እኮ ነው የወጣሁት ጦስ በቃ ትላንትና ወጥቼ ፋሚሊ እዚህ ጋር ማለት ነው አው ደስ ብሏታል ይቅርታ ሳረኩላት። እኔ እዚህ ጋር አላ እኔ የፈለኩት እዚህ ጋር ግፍቱ ሳይሆን የለም ከልቧ እንደሆነ ከልቧ አስባበት አላ እዚህ ተጨንቃ ምናምን ነገር አላ በቃ ምን ባረግ ነው እሱ ለኔ ይቅርታ የሚያደርግልኝ ብላ በቃ ያን ከልቧ ለሷ እንዲሰማ ፈልጌ ነበር እኔ ማለት ነው። ግና እዚህ ጋር አሁን በቃ ተሰማት ከልቧ ስለሆነ ደስ ብሎኛል። እግዚአብሔር ይመስገን። ፋሚሊ ከልቧ ይቅርታ ጠይቀኛለች። ደግሞ እኔም ከልቤ ይቅርታ አድርጌልሻለሁ። እሺ ከልቤ ይቅርታ አድርጌላታለሁ እና ደስ ብሎኛል ፋሚሊ በእውነት እኔም ደስ ስላለ ደስ ብሎኛል ፋሚሊ። እናንተም ደግሞ እንደተደሰታችሁ በእኛ መታረቅ ደስ እንዳላችሁ ተስፋ እናደርጋለን ፋሚሊ። ያው በእውነት አስደብራኝ ደግሞ እንደገና ክሳኛለች። ያው ስጦታዋ በግፍት ክሳኛለች። እናንተም ያው አላ ፋሚሊ ይቅርታና መጥቶ አታስደብሩ። አንቺም ደግሞ አሁን ይቅርታ አድርጌልሻለሁ። ካሁን በኋላ ግን ይቅርታ እንደገና ብታስደብሪ ማለት ነው አስደብረሽኝ ሶሪ ብትይ አልሰማሽም። እኔ አልኩህ እኮ ከዚህ በኋላ አልሰማሽም ፋሚሊ። በእውነት ከልቤ ነው የማወራው። ካሁን በኋላ እንደማታስደብረኝ አምሹር አታስደብሪኝ ብዬ አስባለሁ። ካስደበረችኝ ደግሞ ይቅርታ አላረግላትም በጭራሽ ማለት ነው። ስለዚህ ይቅርታን አምኖ አንዳንድ ሰውን ከልቡ አላ በጣም ቦጋግቶ አሰርቦት ምናምን ነገር አላ ሶሪ ምናምን ብሎ በቃ በይቅርታ በቃ ተው ምናምን አላ በቃ ሶሪ ብያለሁ ምናምን ነገር እንደዛ ብሎ የሚያስብ ሰው አለ። ስለዚህ ያ ልክ አይደለም ፋሚሊ፣ ልክ አይደለም። ስለዚህ ምንድነው እዚህ ጋር ከኔ ተማሩ። ያው እንግዲህ ከኔ ተማሩ። አዎ በቃ ይቅርታ አድርጉ ፋሚሊ። ይቅርታ ደግሞ አምናችሁ ሰው አታስቀየሙ፣ ሰው አታስደብሩ። ወዳችኋለሁ ቤተሰቦቼ፣ እንወዳችኋለን ፋሚሊ፣ እንወዳችኋለን። በጣም ነው የምንወዳችሁ። እንግዲህ እኔና እሱ ታርቀናል። ከዚህ በኋላ ማንም ምንም የሚለየን ነገር የለም። ወንድ ልጅ የዋ ነው አያችሁ። ወንድ ልጅ እዚህ ጋር አሁን ቶሎ ይቅርታ አደረገላት ትላላችሁ። ሴትም አለ ፋሚሊ እና መሰላችሁ እናንተም ያስደበራችሁ ግፍት ምናምን ሽቶ እሺ ፋሚሊ ሽቶ ምናምን አረ ከዚህ ባሰ ነገር ይገባሉ። ያው በቅርቡ ደግሞ ጠብቁ። ግን ጸባይ ካለ በቃ ጠብቃለሁ። አስደብሪኝ ችግር የለውም። ሌላ ጊዜ ማስደብሪኝና ግፍት ካለ ችግር የለውም። አስደብሬ ሳይሆን እንግዲህ በመሀል ዝም ብሎ ምናምን ነገር አለ። አዎ ቤተሰቦቼ እና ወዳችኋለሁ ከልቤ። በጣም ነው የምንወዳችሁ። ለጓደኛዬ ያው ይቅርታ አድርጉላት ከልባችሁ። በቃ አላ እሷ እዚህ ጋር ተሰማት ምናምን ነገር በቃ ተው። እናንተም ፋሚሊ በጣም ነው የምንወዳችሁ። እንገናኛለን። ደህና ሁኑ።